በህይወታችን አንድ እውነታ መቀበል አለብን ስለ ብድር በተመለከተ ማለት ነው። ብድር መቼ ነው አዋጭ የሚሆነው? ለብድር ትክክለኛ ጊዜ ማወቅ ግዴታ ነው። ያ ደግሞ ምንድነው? ብድር በጣም አዋጭ የሚሆነው ኑሮ ውድነት በጣም ጣራ በሚወጣበት ሰዓት የብር የመግዛት አቅም ወይ ደግሞ የአንድ ሀገር ከረንሲ የመግዛት አቅሙ በቀነሰ ቁጥር ብድር በጣም አዋጭ ነው። ብድር መቼ ነው የማያዋጣው ካልን ግን በጣም የተረጋጋ ኢኮኖሚ ስቴብል ሆኖ ለምሳሌ በዚህ አመት ተበድረን የሆነ እቃ ብንገዛ ቀጣይ አመት ወለዱ ሁላ ላይ መልስ ይችላል። የገዛነው ፕሮዳክት ለመሸጥ ትንሽ ኢንክሪሜንት የሚያሳይ ከሆነ ብድር አዋጭ ሊሆን አይችልም። በዲፍሌሽን ሰዓት ወይም ደግሞ ነገሮች ዋጋ እየቀነሰ በሚሄድበት ሰዓት ወይ ደግሞ የተረጋጋ ኢኮኖሚ በሚኖርበት ሰዓት ወይ ሞዴሬት ኢንፍሌሽን ሬት በመንለው ብዙ ብድር አይመከርም። ለሁሉም ቢዝነስ አይደለም። በርግጥ ግን በጣም አዋጭ የሆነ ቢዝነስ ያላቸው አሉ። ሃይ ካሽ ፍሎው የሚያገኙ ቢዝነሶች አሉ። ይሄንን ብድር በደንብ ሊጠቀሙበት የሚችሉ ነገር ግን ለሁሉም ቢዝነስ ጠቃሚ ላይሆን ይችላል ማለት ነው። የዚህ ትልቁ ማሳያ ምንድነው? ከዚህ በፊት የዛሬ 10 አመት የዛሬ ከተወሰነ አመታት በፊት ሰው ብድር ስትለው ከዚህ በፊት በጣም ይሰጋ ነበር። የኢንቨስትመንት እውቀት ስለሌለው ብቻ ሳይሆን ምናልባት ትርፉም ካልኩሌት አድርጎ ሊሆን ይችላል። መቼ መወደር እንዳለብን ማወቅ ግዴታችን እስከሆነ ድረስ ማለት ነው። ለበለጠ መረጃ ከላይ ባለው የዩቲዩብ ሊንካችን ወይም ደግሞ ኮሜንት ስር ባለው ሊንክ ገብታችሁ ዩቲዩብ ቻናላችን መከታተል ትችላላችሁ። ቻናላችን ሰብስክራይብ አድርጉት። እዚህም ላይክ ፎሎው ማድረግ እንዳትረሱ። አመሰግናለሁ።